በዚህ ቪዲዮ ሴቶች በወር አበባ ጊዜ የሚሰሩትን 3 ስህተቶችና እንደገና ደግሞ የሚያመጣባቸውን የተለያዩ አይነት ጉዳቶች፣ የሽንት ቧንቧ ኢንፌክሽን፣ የማህፀን ኢንፌክሽን፣ እንደገና ደግሞ የተለያዩ የወር አበባ ህመሞችን ሊያባብሱ ይችላሉ። የሆድ መንፋት፣ የሆድ ቁርጠት፣ የሙድ መለዋወጥ፣ ድብርት፣ የተለያዩ በወር አበባ ጊዜ የሚከሰቱ ህመሞችን እነሱንም ያባብሳል ማለት ነው እነዚህ ስህተቶች። ስለዚህ ዛሬ በወር አበባ ጊዜ ምን ማድረግ እንዳለብሽና እነዚህ ስህተቶች ደግሞ ምን እንደሆኑ ዛሬ እናወራለን ማለት ነው። ለማታውቁኝ ነርስ ህይወት ነኝ። ጤና ይስጥልኝ። በየወሩ የሴቶች ሰውነት ለእርግዝና ይዘጋጃል። እርግዝና ካልተፈጠረ ደግሞ በወር አበባ መልክ ደም ይወጣል ማለት ነው። ስለዚህ በወር አበባቸው ጊዜ ሴቶች በጣም ሴንሲቲቭ ናቸው። ስለዚህ በዚህ ጊዜ ጤናማ የሆነ የንጽህና አጠባበቅ፣ ጤናማ የሆነ የአመጋገብ ስርዓት ከሌለ የተለያዩ በሽታዎችን፣ የተለያዩ ኢንፌክሽኖችን ሊያስከትል ይችላል ማለት ነው። ስለዚህ በወር አበባ ጊዜ ምን ማድረግ እንዳለብን፣ ስለዚህ እነዚህ ስህተቶች እንዴት እንከላከላቸው፣ እንደገና ደግሞ በወር አበባ ጊዜ ምን ማድረግ አለብን የሚለው ዛሬ እንደ እህት እንደ ጤና ባለሙያ ከነርስ ህይወት ጋር አብራችን ቆይ። አንደኛው በወር አበባ ጊዜ ሴቶች የሚሰሩ ስህተት ምንድነው? ጤናማ ያልሆነ አመጋገብን መመገብ ወይም ደግሞ ጤናማ የሆነ አንሄልዚ ፉድ የምንላቸው ምግቦችን መመገብ ነው። አንደኛ ጀንኪ ፉድ የምንላቸው የተጠባበሱ ምግቦች፣ በርገር፣ ቺፕስ፣ የተለያዩ ጀንኪ ፉድ የምንላቸው ምግቦች፣ እንደገና ደግሞ ቀዝቃዛ መጠጦች እንዳለ የአልኮል ይዘት ያላቸውን መጠጦች፣ እንደገና ደግሞ ጣፋጭ የሆኑ ኬኮች፣ ለስላሳ መጠጦች፣ የተለያየ አይነት የለስላሳ መጠጦች፣ ኢነርጂ ድሪንኮች መጠጣት በዚህ ጊዜ አይመከርም። እነዚህ ምግቦች የወር አበባ ህመምን በጣም ያባብሳሉ። እንደገና ደግሞ በወር አበባ ጊዜ የምግብ መፈጨት በጣም የሚቀንስበት ሰዓት ስለሆነ ከባባድ የሆኑ ለጨንጓራ በጣም የሚከብዱ ምግቦችን መመገብ ሌላ ስራ መፍጠር ነው ማለት ነው። ስለዚህ ጤናማ የሆነ አመጋገብ በዚህ ሰዓት በጣም አስፈላጊ ነው ማለት ነው። በተፈጥሮ የምግብ መፈጨት ሂደት በወር አበባ ጊዜ የሚቀንስበት ስለሆነ ከባድ የሆኑ ለአንጀት ለጨንጓራ የማይመቹ ከባድ ምግቦችን መመገብ የለብሽም። ስለዚህ ቀላል ምግቦችን መመገብ አለብሽ ማለት ነው። መመገብ ያለብሽ ምግቦች ደግሞ የወር አበባ ህመምን የሚቀንሱና ጤናማ የሆነ ቀላል የሆኑ ምግቦችን ነው። እነዚህ ምግቦች አትክልትና ፍራፍሬዎች፣ ለምሳሌ አበባ ጎመን፣ አረንጓዴ አትክልቶች በጣም በወር አበባ ጊዜ በጣም ይመከራሉ። ምክንያቱም የአይረን መጠናቸው በጣም ከፍተኛ ስለሆነ አይረን ደግሞ ደም እየፈሰሰች ስለሆነ አይረን በጣም አሪፍ ነው ማለት ነው። ስለዚህ አረንጓዴ አትክልቶች፣ ፍራፍሬዎች በጣም አስፈላጊ ናቸው ማለት ነው በዚህ ጊዜ። ሁለተኛው ደግሞ የወር አበባ ሲመጣ የእርድ ሻይ ብትጠጪ በጣም አሪፍ። የእርድ ሻይ በወር አበባ ጊዜ የሚጠጣ ትልቁ መጠጥ በጣም ጥናቶች ያረጋገጡት በጣም አስፈላጊ የሆነ የእርድ ሻይ የወር አበባ ህመምን ይቀንሳል። በወር አበባ ጊዜ የሚከሰትን የሆድ መንፋትን ይቀንሳል። በጣም አስፈላጊ ነው ማለት ነው። ስለዚህ በወር አበባ ጊዜ አመጋገባችን ትኩስና ፍሬሽ፣ በአጠቃላይ በወር አበባ ጊዜ መመገብ ያለብን ምግቦች ጤናማ፣ እቤት የተሰራ ፍሬሽ ቢሆን በጣም ይመከራል። በተጨማሪም ደግሞ ቀዝቃዛ ውሃ ወይም ደግሞ የበረዶ ውሃ በወር አበባ ጊዜ መጠጣት ደሙ በትክክል ፍሎ እንዳያደርግ ሊያደርግ ስለሚችል ጣፋጭ ኬኮችንም ቀዝቃዛ መጠጦችንም የተለያዩ ጃንኪ የሆኑ ከባድ የሆኑ ምግቦችን ባትመገቢ ጥሩ ነው ማለት ነው። ሁለተኛው ደግሞ በወር አበባ ጊዜ ሴቶች የሚሰሩ ስህተት ምንድን ነው? በወር አበባ ጊዜ ወይም ደግሞ ፔሪዳቸው ሲመጣ ግንኙነት ማድረግ። በፔሪድ ጊዜ ግብረ ስጋ ግንኙነት ማድረግ አንድ ጥናት ምን ይላል? 500 ሴቶች ላይ በተጠናው ጥናት ከ18 እስከ 36 ያሉ እድሜ ላይ ባሉ ሴቶች 82% በፔሪዳቸው ጊዜ የግብረ ስጋ ግንኙነት እንደሚያደርጉ ያሳያል ያ ጥናት። ያ በጣም መጥፎ ነው። ምክንያቱም በፔሪድ ጊዜ ወይም ደግሞ በግንኙነት ጊዜ ባክቴሪያዎች በቀላሉ የሽንት ቱቦ ፊኛ ውስጥ ሊገቡ ይችላሉ። ያ ደግሞ የማህፀን ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ሊያስከትል ይችላል ማለት ነው። ስለዚህ በፔሪድ ጊዜ ወይም ደግሞ በወር አበባ ጊዜ ምንም አይነት ግንኙነት ባይደረግ ይመከራል ማለት ነው። ፔሪድ መጥቶ ግንኙነት ሲደረግ የተለያዩ የአባላዘር በሽታዎች ኢንፌክሽን፣ የተለያዩ የአባላዘር በሽታዎች የመተላለፍ እድላቸው በጣም በዚህ ጊዜ በጣም ከፍተኛ ነው። በወር አበባ ጊዜ ደግሞ የሚሰራው ሶስተኛው ስህተት ምንድነው? ፔሪድ መጥቶ ሞዴስን ለረጅም ሰዓታት ማቆይ። ይሄ ምን ያመጣል? ደሙ ወይም ደግሞ ሞዴሱ ላይ በጣም በቆየ ቁጥር ከአንቺ ጋር ሲነካካ
ምን ይሆናል? ባክቴሪያዎች እየተራቡ ይመጣሉ ማለት ነው። ያ ባክቴሪያ ደግሞ ለተለያዩ ኢንፌክሽኖች ሊያጋልጡ ይችላሉ። አንድ ጥናት ምን ይላል? ከ4 ሰዓት እስከ 6 ሰዓት ባለው ሞዴስ እንደሚፈሳት የደም መጠን ብትቀይር በጣም አሪፍ ነው። ስለዚህ በዚህ ጊዜ ወይም ደግሞ በፔሪድ ጊዜ በጣም የሴቶች ሰውነት ሴንሲቲቭ የሚሆንበት ሰዓት ላይ ነው ያለው። ስለዚህ በዚህ ጊዜ ንጽህና አጠባበቆቹ በጣም አሪፍ መሆን አለበት ከተለያዩ ኢንፌክሽኖችን ለመከላከል ማለት ነው። ስለዚህ የተለያዩ ባክቴሪያ እና ፈንገስ ፓዱ በጣም በረጅም ሰዓት በቆየ ቁጥር ስለሚያራባ መቆየት የለበትም ማለት ነው። እስቲ የእናንተ ስህተት የትኛው ነበር የሚለውን ኮመንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆን እንዳትረሱ። ወዳችኋለሁ። በጣም ነው የማመሰግነው ስለተከታተላችሁኝ። እስከ መጨረሻው አመሰግናለሁ።